እንዴት ነው መጠቀም ያለባችሁ? እስቲ እናንተ የቁርንፍድ ውሃን ስታዘጋጁ እንዴት ነው የምትጠቀሙት? ኮሜንት ቦክሱ ላይ አስቀምጡልኝ። እኔ እንዴት እንደምትጠቀሙ ልንገራችሁ። የመጀመሪያው የምታረጉት ነገር ምንድነው? ከ3 እስከ 5 ፍሬ ቁርንፍድን መጠቀም አለባችሁ። ከዚህ መብለጥ የለበትም፣ ከዚህ ማነስ የለበትም። ከ3 እስከ 5 ፍሬ ማለት ነው። ይህን ቁርንፍድ የፈላ ውሃ ውስጥ ሊሆን ይችላል፣ ቀዝቃዛ ውሃ ውስጥ ከ3 እስከ 5 ፍሬ ብያችኋለሁ። እሱን እዛ ውስጥ ከታላችሁ። ከታችሁ ምን ያክል ውሃ ልጠቀም ልትሉ ትችላላችሁ። ውሃ የምትጠቀሙት ሳኒታይዘር የምንጠቀምባት ትንሿ ቃለች አይደለ? እሷን ሙሉ ውሃ ታረጉና ከ3 እስከ 5 ፍሬ ቁርንፍድ ታረጋላችሁ። ከዛ እዛ እንዲቆይ ታረጉታላችሁ። የተወሰነ ከቆየ በኋላ መጠቀም ትጀምራላችሁ። ነገር ግን ስትጠቀሙ መጀመሪያ ማድረግ ያለባችሁ ትንሽዬ የቆዳችሁን ክፍል ትቀቡታላችሁ። ትንሽዬ የቆዳችሁን ክፍል ቀብታችሁ ለምን አክል ጊዜ ነው የምትቆዩት? ለአንድ ቀን አክል። ያ የቀባችሁ ትንሽዬ የቆዳ ክፍላችሁ ላይ መቆጣት ካለ መቅላት ካለ ሌሎችንም የቆዳ ላይ ምልክቶች ከተመለከታችሁ በቶሎ ታቆማላችሁ። ነገር ግን ያንን ካልተመለከታችሁ የቀጣዩ ስቴፓችሁ ምንድነው? ቆዳችሁ ብጉር ያለበት ቦታ ላይ፣ ቆዳችሁ ጥቋቁር ነጠብጣብ ያለበት ቦታ ላይ፣ ቆዳችሁ ወዛማ የሆነበት ቦታዎች ላይ ይህን የቁርንፍድ ውሃ መቀባት ነው ማለት ነው። ይህንን በደንብ አድርጋችሁ ትቀባላችሁ። ከተቀባችሁ በኋላ ቆዳችሁ እንዳይጎዳ በስተመጨረሻ ምን ታረጋላችሁ? ሞይስቸራይዘርን ትጠቀማላችሁ። ነገር ግን መገንዘብ ያለባችሁ ያን የቁርንፍድ ውሃ ተጠቅማችሁ ከሆኑ ደቂቃዎች በኋላ ነው። ለምሳሌ 30 ደቂቃ ቆይታችሁ ሊሆን ይችላል። ምን የምትጠቀሙት? ሞይስቸራይዘር የምትጠቀሙት። ለምን? ቆዳችሁ እንዳይጎዳ ማለት ነው። በሳምንት ስንቴ ነው መጠቀም ያለባችሁ? ቀደም የተመለከትናት ልጅ በየቀኑ ነበር አይደል የምትጠቀመው? ለዛም ቆዳዋ ላይ ከፍተኛ የሆኑ ጉዳቶች ገጥሟት ነበር። ነገር ግን እናንተ ስትጠቀሙ ከ2 እስከ 3 ጊዜ ብቻ ነው በሳምንት ውስጥ መጠቀም ያለባችሁ። ለምን? የቆዳችሁን ጉዳት ለመቀነስ ማለት ነው።